ሸገር ቲቪ መዶዴ ፈኖ ሃራ ቻናሊ ኬኝ ሰብስክራይብ ላይክ ሼሪፊ ኮመንቲ ጎቹን ማቲ ኬኘታ ሸገር ቲቪ ዘመን እየመጣላት ሀገር መሪ እያገኘ ህዝብ አንድ ለህዝቤ ታገላለው ሀገሬን ወደ ብልጽግና ማማ አደርሳለው በማለት ቅዱስ ህልም አልሞ የሚነሳ ግለሰብም ሆነ ቡድን ከሁሉም በፊት መጀመሪያ ጠንቅቆ እርግጠኛ መሆን ያለበት ሀገሩና ህዝቡ ያለውን ጸጋ ነው። ከዚህ አንጻር ዛሬ ኢትዮጵያን እየመሩ ያሉ ህልመኛ መሪዎች የተዋጣላቸው ሆነው ተገኝተዋል። ሀገሪቷ ያላት ዋነኛ ጸጋ ንጹህና ተስማሚ የአየር ንብረት፣ ውሃና ማዕድናት ተጠቃሾች ናቸው። በውሃ ሀብታችን ላይ ምን ተአምር እንደተሰራ ታላቁ የአባይ ግድብ አፍ አውጥቶ እየተናገረ ነው። ተስማሚ የአየር ንብረቷን ወደ ቱሪዝም ሀብት ለመቀየር በሀገሪቷ ሁሉም ቦታዎች እየተዘጋጁ ያሉ የጫካ ፕሮጀክቶች፣ የሐይቅ ዳር ሪዞርቶች፣ የኮሪደር ልማቶች፣ ወደ ባህልነት እየተቀየረ ያለው የከተማ ጽዳት ሀገሪቷን በአጠቃላይ ወደ የጠዋት ማንነቷ ወደ ለምለምቷ አረንጓዴ ጽዱ ኢትዮጵያነት እየተመለሰች ነው። ከተሞቿ ካለ ፕላን በዘፈቀደ ተጨናንቀው ቆሻሾች በየቦታው የተጣሉባት፣ ማንም በየመንገዱ የሚጸዳዳባት፣ መንገዶች ከመዘጋጋታቸው የተነሳ 1 ኪሎ ሜትር በመኪና ለመጓዝ 1 እና 2 ሰዓት የመንገድ እስረኛ በመሆን ሰው ስራ መስራት ያልቻለበት ሀገር፣ ህፃናቶች ወደ ትምህርት ቤት ደርሰው ለመመለስ ከቤት ከወጡ ከቆሻሻ ሽታ የተነሳ ለተለያዩ ህመም የሚዳረጉባት ሀገር የነበረች ኢትዮጵያ በየወንዞቿ ቆሻሻ ተጥለው ሀገሪቷ በአጠቃላይ ባለቤት አልባና የቆሻሻ ገንዳ መስላ የነበረች ኢትዮጵያ ዛሬ ታይታ የማትጠገብ ጽዱ ሕፃን ልጅ መስላለች። በሁሉም የኢትዮጵያ ከተሞች ማለት በሚያስችል ደረጃ መንገዶች ከመጥበባቸው የተነሳ ሀገሪቷ በትራፊክ አደጋ ከዓለም ቀዳሚውን ስፍራ ይዛ እንደነበር ዓለም የሚያውቀው ሀቅ ነው። በኤችአይቪ ኤድስ እና ሌሎች ማንኛውም ተላላፊ በሽታ ከሚሞተው የኢትዮጵያ ህዝብ በትራፊክ አደጋ የሚሞተው እንደሚበልጥ ጥናቶች ጠቅመው ነበር። በዚህ ላይ በሀገሪቷ የተለመደው ለእግረኛ ቅድሚያ ያለመስጠት፣ ደሃን የመናቅ፣ መንገዱ ሁሉ መኪና ላላቸው ሰዎች ብቻ የተፈቀደ በሚመስል ሁኔታ በማናለብኝነት እግረኞችን ለአደጋ በሚያጋልጥ መልኩ ማሽከርከር፣ ክቡር ለሆነው የሰው ልጅ ተገቢውን ክብር አለመስጠት ተንሰራፍቶባት የነበረች ሀገር ነበረች ሀገራችን። ህዝባችን የሚገባውን ክብር አጥቶ መተላለፊያም አጥቶ በገዛ ሀገሩ ላይ ለመኪና አደጋም ሲጋለጥ ነበር። ዛሬ ይሄ ሁሉ ወደ ታሪክነት እየተለወጠ ነው። ዓለም አቀፍ ደረጃቸውን የጠበቁ ለአሽከርካሪዎችና ለእግረኞች ሁሉም የየራሳቸውን አቅጣጫ ይዞ በሰላም የሚጓዙበት፣ የሳይክል ተጓዡም ሆነ ሞተረኛው ለብቻ መስመሩን ይዞ የሚጓዝበት፣ የደከመው ደግሞ አረፍ የሚልበት፣ ጥላውን ይዞ እየተነፈሰ የሚያስብበት፣ በአጠቃላይ መኪኖች ከዜጎች ጋር ጦርነት የሚገጥሙበት ጊዜ አብቅቶ ሁሉም በደረጃው ተከባብረው አብረው የሚራመዱበት ሁኔታ ተፈጥሯል። ሰው በሀገሩ ላይ ካለ ስጋት በኩራት ደረቱን ነፍቶ በስንት ሰዓት መድረስ እንዳለበት አውቆ ከቤቱ የሚወጣበትና መቀጣጠር የሚችልበት ሁኔታ ተፈጥሯል። ዛሬ የየትም ሀገር ቱሪስቶች መጥቶ ሀገራችንን ቢጎበኙ ጥሩ ልምድ ይዞ የሚመለሱባት ሀገር እየሆነች ነው ኢትዮጵያ። ለዚህ ሁሉ ማሳያ ደግሞ የሸገር ከተማዋ የልማት ፈርጥ በመሆን በከልቸ ሸገር በመባል የተሸለመችዋ ዋነኛ ማሳያ ናት። መልካኖኖ የብሔር ብሔረሰቦች ከተማ ኢንቨስተሮችን በፈገግታ የምትቀበል ቀዳሚ ተመራጭ ክፍለ ከተማ። ዘመን እየመጣላት ሀገር መሪ እያገኘ ህዝብ ሸገር ቲቪ መዶዴ ፈኖ ሃራ ቻናሊ ኬኝ ሰብስክራይብ ላይክ ሼሪፊ ኮመንቲ ጎቹን ማቲ ኬኘታ ሸገር ቲቪ